ጋይስ እንዴት ናችሁ? እንግዲህ ለእናንተ ብዬ ነው ይሄን ሁላ መስዋዕትነት የከፈልኩት። ይህ እንግዲህ የምታዩት በቦረና ዞን የምትገኘዋ ምርጧ ደስ የምትለዋ ከተማ ያቤሎ ናት ማለት ነው። በአካባቢው በሚገኘው አንድ ተራራ ላይ ወጥቼ ነው እንግዲህ ይሄን ቪዲዮ የማሳያችሁ። እጅግ በጣም የሚያምር ቪው ነው ያለው። እዚህ ካሜራ ላይ ከምታዩት ቪው በላይ በጣም ነው የሚያምረው በአካሉ ናችሁ ስታዩት ማለት ነው። የምሬን ነው፣ በጣም ነው ደስ የሚለው። ብዙ ጊዜ ለመውጣት መኝ ነበር። ዛሬ ነው እንግዲህ ደፈር ብዬ የሚወጣም አልመሰለኝም ነበር። ነገር ግን ሰዎች በዚህ በኩል ሲወርዱ አየሁኝ። ፈርቼ ነበር መውጣት ይቻላል አይቻልም የሚለውን ነገር ማለት ነው። እነሱን ሳየው ሞራል አግኝቼ እዚህ ድረስ ወጥቻለሁ። ከዚህም በላይ ከፍታ ከወጣው እንግዲህ አሳያችኋለሁ፣ የምታዩት ይሆናል። ይዩት በእናታችሁ፣ እጅግ የሚያምር ቪው ነው ያለው በእውነት። ከአሁን በኋላ እንግዲህ መደበሪያ ይቺ ልትሆን ትችላለች። እዩት እስቲ ያን ተራራ አያችሁት? አያምርም? በጣም ነው የሚያምረው እጅግ በጣም ማለት ነው። ይሄ እንግዲህ ትልቁ የኤሌክትሪክ መስመር የምታዩት ወደ ኬንያ ሞያሌ መስመር ነው። አይ ቲንክ ሞያሌም እንግዲህ በዚህ ሳይድ ነው የምትገኘው ማለት ነው። በዚች አካባቢ ነው የምንሄደው። ያው ያቤሎ ሞያሌ ስንሄድ እንግዲህ የምናገኛት ከተማ እንደሆነች እናውቃለን። ለማታውቁም እንግዲህ ወቁት። እቺ ያቤሎ የምትባል ከተማ ረግጣችሁ ነው ወደ ሞያሌ የምትሄዱት ማለት ነው። መተላለፊያ ነች እንግዲህ ያቤሎ። ዋና ከተማዋ በእርግጥ ወደ ላይ ነው የሚገኘው። በዚህ ከስር ባጃጆች መኪኖች ያለፉበት ባሉበት መንገድ በሱ ወደ ላይ ስንሄድ ነው የምናገኘው ማለት ነው፣ በዚህ ሳይድ ማለት ነው። ነገር ግን እዚህ ሳንደርስ ነው ወደ ሞያሌ መስመር የምንሄደው። ወደ ሞያሌ መስመር የምንሄደው እቺ ኬላ የምትባል ከተማ አለች እዛው ያቤሎ ውስጥ ማለት ነው። ያቺን ኬላ እንዳለፍን ነው ማለት ነው ወደ ሞያሌ የምንሄደው ማለት ነው። ታያችኋል፣ በዛ በኩል የሚሄዱ መኪኖች ወደ ሞያሌ መስመር ያለ መንገድ ነው። ካሜራዬ ትንሽ በጣም ዙም ስዳረኩት ላይታይ ይችላል እና ይሄን ይመስላል ጋይስ። ያቤሎ ባይዞ በጣም ደስ የምትል የፍቅር ከተማ ነች። ማንንም ኬትም መጥቶ የሚሰራባት፣ ኬትም ኑ እናንተ ማናችሁ ተብላችሁ የማትጠየቁበት ህጋዊና ሰላማዊ ሰው እስከሆናችሁ ድረስ የትኛውንም አይነት ስራ ለመስራት እጅግ አመቺ የሆነች ከተማ፣ ፍቅር የሆነ ህዝብ ያለበት ቦታ ነው። አልሞስት ወደ 2 አመት ነው እዚህ ቆይቻለሁ። እጅግ በጣም ደስ የምትል ከተማ፣ ቀለል ያለች ከተማ፣ በቃ የማይረብሻችሁ አይነት ከተማ ነች ማለት ነው። እንግዲህ ይህን ቪዲዮ የሚጋብዛችሁ እንግዲህ እኔ ያየሁትን ስለወደድኩት እናንተም ተወዱታላችሁ ብዬ ስላሰብኩ ነው። እንግዲህ ተጋበዙልኝ እላችኋለሁ። ይህን ቪው እንደምትወዱት ተስፋ አድርጋለሁ። የአካባቢው ሰዎች የምታዩት ከሆነ እንግዲህ ይህንን ተራራ ታውቁታላችሁ ብዬ አስባለሁ። የስ ፀሐይ እንግዲህ በመግባት ላይ ትገኛለች። እንግዲህ ስትገባም ኩልል ብላ ነው የምትታየው። ያው ካሜራዬን እንግዲህ እስቲ ትንሽ ጠቆር ላድርጉላችሁና እንደዚህ ታዩታላችሁ ማለት ነው። ፀሐይ እየገባች ነው። ኦሬዲ ወደ 12 ሰዓት አካባቢ ነው ይሄን ቪዲዮ ስቀርጽ፣ ከምሽቱ ማለት ነው። ይሄን ይመስላል እንግዲህ። ኢንጆይ አድርጉት ይሄን ቪዲዮ። እጅግ በጣም ትላልቅ ድንጋዮች ናቸው ያሉት።
እንግዲህ እነዚህ ፎርሜሽን እንዴት እንደሆነ አላቅም። በጣም ትላልቅ ናቸው ከምታዩቸው በላይ ከምታስቡት በላይ ግዛንግዝ የሆኑ ድንጋዮች ናቸው የምታዩቸው። እርስ በርስ ተነባብረው የተቀመጡ ማለት ነው። እጅግ በጣም ነው የሚያምረው። ይህችም እንግዲህ በያቤሎ ከተማ ተለዋጭ መንገድ የተሰራች ነች። በቅርብ ጊዜም ያለቀ ነው። ከዋናው መንገድ ትይዩ ወይም ፓራለል ሆኖ የተሰራ ሌላ ተለዋጭ የባይፓስ መንገድ ነው ማለት ነው። ያቤሎ በማታ ላይ እንግዲህ ይህን ትመስላለች። ይህ ማለት ባይዘው ሙሉ ከተማ አይደለም። በአካባቢው ስፔሲፊክ ቦታው ፕሮጀክት ተብሎ በሚጠራ አካባቢ ላይ ሆኜ ነው ይህን ቪዲዮ የቀረጽኩት። ወደዚህ ወደ ኬላ መስመር ነው፣ በተቃራኒው ደግሞ ወደ ከተማ ይሆናል። የከተማዋም ዋና የትራንስፖርት ፋሲሊቲ ባጃጅ ነች። እንግዲህ ወደ ቤት እየተመለስኩኝ ባጃጅ እየተጠቀምኩ እገኛለሁ ማለት ነው። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። ቴንኪዩ ባይ